ከሰሜናዊቷ ኮከብ ከተማ መቀለ። ይሄ አሁን ያለውበት አካባቢ ተወልጄ ያደኩበት አካባቢ ነው። እዚህ ያለው ነበር ሰርከስ የጀመርኩት። አብሲኒያ ብዙ ነገር አለ። በጣም ቀልደኛ ነሽ። ያው ደብዳቤ በመጻፍም ታወቂያለሽ። የፍቅር ደብዳቤ አሁን ደግሞ ያው አፄ ዮሐንስ ትምህርት ቤት ያለውት ኤሌመንተሪ እዚህ ነው የተማርኩት እና በጣም ብዙ ሜሞሪ ነው ያለኝ። ሰላም እንደናችሁ አብሲኒያ ነኝ። የዛሬው ፕሮግራማችን ከየት ማስተላለፈው ይመስላችኋል? ከሰሜናዊቷ ኮከብ ከተማ መቀለ። እንግዲህ እንደሚታወቀው እኔ ተወልጄ ያደኩት እዚሁ መቀሌ ነው። እናም ስለኔ አስተዳደግና ስለኔ አንዳንድ ነገር እናንተ እንድታውቁት ፈልገው ነገር አለ። ከኛ ጋር ከቆያችሁ በጣም አሪፍ ጊዜ እንደሚኖራችሁ እርግጠኛ ነኝ። ከኛ ጋር ቆዩ። ይሄ አሁን ያለውበት አካባቢ ተወልጄ ያደኩበት አካባቢ ነው። እዚህ ነበር የምንጫወተው። ጓደኞቼ እዚህ ነበሩ። እንዳሁኑ እንደዚህ ድርጅት ምናምን አይደለም የነበረው። በቃ መኖሪያ ቤት ነው። እዛው እንኖራለን፣ እዚህ እንጫወታለን ምናምንና በጣም ብዙ ሚሞሪ አለኝ። እዚህ ያለው ነበር ሰርከስ የጀመርኩት እና በጣም ብዙ ትዝታዎች አሉኝ። ቀበሌ 15 አካባቢ ይባላል ወይ ደግሞ ፎቶግራፊኤል አካባቢ ነው የሚባለው። እዚህ ኖራችሁ ወይ መቀሌ ኖራችሁ ሰዎች ታውቁታላችሁ በደንብ ሰፈር ቢያስባለሁ። ምክንያቱም በጣም እንትን ነበር ይሄ ከተማ ማለት ይሄ እንደ ቦሌ እንደሚባለው አዲስ አበባ ይሄ አሪፍ ሰፈር የሚባል ነበር ማለት ነው። እና እስኪ ደግሞ አሁን ወደ ሌላ ቦታ ወስዳችኋለሁ። ከኔ ጋር እንድትቆዩ በትህትና ጠይቃለሁ። Thank you. ኢሞሽናል ያረጋል። በጣም ናፍቆኝ ነበር። መጥቼ አላቅም እዚህ አካባቢ ኢቭን መቀሌ የመጣው እዚህ ሰፈር መጥቼ አላቅምና በጣም የሆነ የሚናፍቅ ነገር አለው። ኤኒዌይ አንድ ማረሳው ነገር ልንገራችሁ። ከዚህ በፊት አዲስ አበባ እንደመጣው ማለት ነው። አዲስ አበባ እንደመጣው እዚህ ሀገር ወይ ደግሞ መቀሌ አስፓልት አንለውም። ይሄን ፒያሳ ነው የምንለው። ይሄ መንገድ መኪና የሚያልፍበት አስፓልት ለማለት ፒያሳ እንላለን ማለት ነውና ከዛ አዲስ አበባ ሙቭ ካረኩኝ በኋላ ምን ይሆን ነበር መሰላችሁ? ሰው ጋር ስቀጣጠር የት እንገናኝ የት ነሽ ምናምን ሲሉኝ ፒያሳ ነኝ እላቸዋለሁ። ግን ፒያሳ አይደለሁም። እኔ ከቤት ወጥቼ አስፓልት ነኝ ለማለት ነውና እንዴ ፒያሳ ምን ልትሰሪ ሄድሽ? ኦሬዲ እኮ ደርሰናል ያለሽበት ጋር ምናምን ይሉኛል። ኦኬ ፒያሳ ማለት ለካ አስፓልት ለማለት ፈልጌ ነው ምናምን እላቸው ነበርና በጣም ነበር ይሄን ነገር ለማስተካከል ረጅም ጊዜ ነው የፈጀብኝ። አስፓልት ለማለት ማለት ፒያሳ ነበር የምለው ሁሌና ኤኒዌይ በቃ ይሄ ነው ሰፈሬ። እዚህ አካባቢ ነው ያደኩት። አሁን ግን በጣም የንግድ ቦታ ሆኗል። ድሮም እንደዚህ ነበረ፣ ግን አሁን በጣም ብዙ መኪኖች ናቸው ያሉት። በጣም ብዙ ለውጥ አለው። ፎቶግራፊኤል ይሄ ነው። እስኪ አሁን ደግሞ ሌላ ቦታ ብዙ ሚሞሪ አለኝ ወይ ደግሞ እኔ ተገነባሁበት ብዬ የማስበው ቦታ ልውሰዳችሁ። ከኛ ጋር ቆዩ።
እንግዲህ ይሄ ቦታ ስንገባ እንዳየነው ሰርከስ ትግራይ ይባላል። ሰርከስ ትግራይ ነው እኔ ያደግኩት ማለት ሰርከስ ሰራ አርት የተማርኩበት ቦታ ነው። ጂምናስቲክ ሰራ ነበረ ለረጅም አመታት ከሁለተኛ ሶስተኛ ክፍል ጀምሬ እስከ 9ኛ ክፍል እዚህ ነበርኩኝ ማለት ነው። ያ ማለት ሜቢ አይ ዶንት ኖ 7-8 አመት ቢያንስ ሰርከስ ትግራይ ውስጥ ሰርቻለሁና ይሄ ቦታ ለኔ የተለየ ቦታ ነው ማለት አርትን ያወቅኩበት እኔ ራሴ የተገነባሁበት ወይ ደግሞ ብዙ ነገር ያወቅኩበት ብዬ ነው ማስበውና ብዙ ነገሬ ከዚህ ቦታ ጋር ይገናኛል ማለት ነውና እዚሁ ነበር የምንሰራው እዚሁ አዳራሽ ነበር የምንሰራው ሰርከስ ሙዚቃም እንማር ነበር እዚህ ድራማ አሚን ቲያትርና ምን ሰራ ነበር ሁሉ ነገርና በጣም ነው የሚገርመው በርግጥ ከድሮ የተሻለ መሳሪያ ነበረው አይ ሚን የምንሰራበት እቃዎች እንደዚህ አልነበሩም ይሻል ነበር አሁን በጣም ጥሩ ነገር አይደለም ያየሁት በርግጥ ግን እንግዲህ የኔ ታሪክ አንድ ፓርቲ ወይ ደግሞ የኔ አንድ ፓርቲ ሰርከስ ትግራይ ነው እዚህ ቦታ ይገኛል ማለት ነውና እዚህም የመጣሁት ከበጣም ብዙ አመታት በኋላ ነው እና ይሄም የራሱ የሆነ ትዝታ አለው በአጋጣሚ ከኔ ጋር አብሮኝ ይሰራ የነበረ በልጅነት እዚህ አሰልጣኝ ሆኖ አገኘሁት ማለት ነው ዳዊት ይባላል እስኪ ከዳዊት ጋር ተወሰነ ነገር እናውራ ስላገኘው በጣም ደስ ብሎኛል ስለላገኘሽ በጣም ደስ ብሎኛል እንኳን ብለሽ ቴንኪው አመሰግናለሁ እንዴት ነው እስካሁን እንዴት ቆየ ሰርከስ ላይ ማለት እንዴት ነበር እኛ ከሄድን በኋላ የነበረው ቆይታ ሰርከስ ውስጥ እንዴት ነበር ያው እኔ ጎን ለጎን ትምህርት ማር ነበር ያው ዲግሪን ስጨርስ አጋጣሚ ተቀጠርኩኝ ማለት ነው ከዛ በኋላ ብዙ እድሎች የውጭ ኢንተርናሽናል እድሎች ተፈጠሩ ያው እስካሁን እየሰራን ነው ጥሩ እየሰራን ነው ማለት ነው አይ በጣም አሪፍ ነው ያለው እንደ ምንም አልተቀየርክም ከድሮ ስፖርተኛ ስለሆነ አይደል ድሮ በጣም እኔ እናንተ እንግባባ ነበር ስለዚህ ይለኛል በጣም ነበር ምን ስቀው ምን ጫወተውና ብዙ ሜሞሪ ያለን በጣም ስለዚህ ምን የምታስታውሰው ነገር አለ የተለየ ያው ስለ አቢሲኒያ ብዙ ነገር አለ በጣም ቀልደኛ ነሽ ያው ደብዳቤ በመጻፍም ታወቂያለሽ የፍቅር ደብዳቤ እኔ ራሴ ጽፌ ነው ተጽፎ ለታልቆቹ ጽፌ ነበር አመላልሽ ነበር ነው አይደለም ጽፌ ነበር ሲጽፉልሽ ጽፌ ነበር እሺ ወደ እንዴት አይነት ደብዳቤ ያው ወደ ጓደኛቻቸው መላክ ሲፈልጉ የጻፍኩኝ አመላልሽ ነበር ደግሞ ትዝ የሚለኝ ሌላ ነገር አዲስ ልብስ ሲገዛልሽ አንቺ ቆይተሽ ነው ሁላችን ገብተን አንቺ ቆይተሽ ነው ምለብሰው ትገቢ እሺ ለምንድን ነበር ያው አዲስ ልብስ ተገዝቶልሽ አንቺ ለማሳየት ብለሽ ማለት ነው አይ ከዛ ደግሞ እናንተ በጣም ነበር ምን እንቀላለደው ስለኛ አንተ ስፕሊት ሰርተራሽም ሰዓት ቆይ ነበር እንዴት ነው እናወራ ነበር አንዳንዴ ስደግመን ሰርተን ስደክመን ስደን እናወራ ነበር አይ በጣም ደስ የሚል ትዝታ አለ ስላገኘው ደግሞ በጣም ደስ ብሎኛል ጥሩ ሆነህም ስላገኘው በጣም ደስ እኔም በጣም እና አርቱ ላይ በደንብ አሁን እየሰራህ ነው አርቱን ለማሳደግ ሰርከስ ለማሳደግ ከዚህ በፊት ሰርከስ ብቻ አልነበረም ሙዚቃ ትምህርት እንማር ነበር ድራማ ምናምን ነበር አሁን እንደዛ ነው ወይስ ሰርከስ ብቻ ነው ያው አሁን ሰርከስ ብቻ ነው ያው እንደድሮ በጀት ምናምን ስለሌለ አሁን ሰርከስ ብቻ ነው ፎከስ እናደርገው ያው ብዙ ልጆች ሰርቶ ኢንተርናሽናል ስራ እየሰሩ ነው አሪፍ እየሰሩ ነው እንደውም ባይሆን አሁን በሰርከስ ላይ በጣም አሪፍ እየሰሩ ነው በነገራችን ላይ ሰርከስ ትግራይ አብዛኛው የትግርኛ ዘፋኞች የትግርኛ ሙዚቀኞች የወጡባት ቦታ ናት ማለት ብዙ አርቲስት የተፈጠረበት ቦታ ነው እንዳለ ኤኒ ዘፋኝ መጥራት ትችላላችሁ 90% ሰርከስ ትግራይ ያልተማረ የለም አይደል አብዛኛው ከዚህ ወጣ ነው ሙዚቀኛ በሙሉ አሁን ግን በበጀት ምክንያት ሙዚቃው ቀርቶ እንግዲህ ሰርከስ ብቻ ነው እየሰራሉት ማለት ነው አይደል ሰርከስ ለመስራትም ማው ያለው ጥቃ ብዙ
በቂ አይደለም። ይገርሞኛል። እንደዚህ አልጠበቅኩም ነበር። በጣም ከነበረው ተዳክሞ ነው ያገኘሁት እና ምን አስተያየት አለ? አዎ ያው የማቴሪያል እጥረት አለ። አሁን በጦርነቱ ምክንያት ትንሽ አላስገባንም እቃ ምናምን የለም እየጠየቅን ነው። ያው ወነገን አዳራሹ ትንሽ እድሳት ተደረገለታል። በቲዲኤ እድሳት ተደረገለታል። አሁን ማቴሪያል ነው የቀረው። ማቴሪያል አስበቀስ እናሟላለን ብለን ታስባላችሁ? እዚህ ሰርከስ ትግራይ ውስጥ የነበራችሁ ደግሞ አሁን ውጭ ሀገር ሄዳችሁ በአርቱም የምትሰሩ ከአርቱ ውጭ የምትሰሩ ሰዎች ይሄን ነገር አይታችሁ ታግዛላችሁ ብዬ አስባለሁ። ከኔ ጋር ያለው እንግዳዬ ከኔ ጋር ሰርከስ ነበረ። አሁን በአሰልጣኝነት እዚህ እየሰራ ይገኛል። ደስታ ይባላል። እስኪ ደስታንም የተወሰነ ነገር እናጫውት ነው። ለኢንተርቪው ፈቃደኛ ስለሆንክ አመሰግናለሁ። አመሰግናለሁ። ከስንት ዓመት በኋላ ነው የተገናኘ ነው? ስንት ይሆናል? 10 ዓመት በላይ ነው አይደል? ቢያንስ አዎ ረጅም ጊዜ። ያ ምን እኔ ብዙ ነገር ነው የማስታውሰው ካንተ ጋር ሰርከስ። ድሮ በጣም ጉልበተኛ ነበርክ። አሁንም እንደዛ ነው? አዎ። አልተቀየርክም? ስላገኘሁ በጣም ደስ ብሎኛል። እሺ አመሰግናለሁ። እስቲ ምን ትዝታ አለ? ከኔ ጋር ምን ትዝታ አለ? እንዴ ብዙ ነገር እኮ አሳልፈናል። ትዝታ አለ? አዎ። እና አሁን ባጭር ጊዜ ማስታወስ አይቻልም። አዎ። እና ብዙ ነገር አሳልፈናል። አይ ነው በጣም ብዙ ነገር ተምረናል ሰርከስ ትግራይ ውስጥ። እስካሁን ደግሞ እዚህ በአሰልጣኝነት ስላየሁ በጣም ደስ ብሎኛል። ብዙ ነገር ታስተላልፋለህ ለመጪው ትውልድ ወይ ደግሞ ለልጆቹ ብዬ አስባለሁና እስኪ አሁን ያኔ የነበረውና አሁን ያለውን ኮምፔር እያደረክ እስኪ ንገረኝ። እሺ በፊቱ ባለፈው ማለት ነው የሰርከስ ፍቅር በጣም አሪፍ ነበር። አብረን እንበላለን፣ እንደምታውቀው አብረን እዚህ እናድራለን፣ እንጫወታለን። ብዙ ነገር ሰርከስ ፍቅር በጣም አሪፍ ነው። እና አሁን ደግሞ አሪፍ ነው። ግን በብዛት ስታዩ ሁሉም ውጭ ለመሄድ ፍላጎት ናቸው ያላቸው እንጂ ለሰርከስ ፍቅር ምናምን የላቸው። ዋናው ሲሰሩ ውጭ ለመሄድ ብቻ ነው የሚሰሩ እና ጥያቄያቸው ሁሌ ስለ ውጭ ብቻ ነው። እና ልጆች መስራት አለባችሁ በደንብ አድርጋችሁና ልዩነቱ እንደዛ ነው። ልዩነቱ እኛ የምንሰራው ምንም ውጭ ምናምን አይደለም። በቃ ይሄ አብረን የምንሆነው ነገር ብንሄድም እንኳን ይደናል እኮ ብዙ አውሮፓ አሜሪካ ይደናል። ግን ምንም ጥቅም አልነበረውም። ስንሄድ በቃ ለሀገራችን ለህዝባችን ነው የሰራነው። እና አሁን ግን ጥቅሙ ይታወቃል፣ ስራውን ይታወቃል፣ የት እንደሚገቡ የት እንደሚሰሩ ይታወቃልና ልዩነቱ በጣም የተለያየ ነው። በማቴሪያል ምናምንስ? ማቴሪያል እንደምታዩት ነው። ምንም አይነት ማቴሪያል የለም። ዝም ብሎ አንዳንድ ጓደኞች ከኛ ጋር የነበሩ ከኋላችን ያለ ያሞጥፍ አሉ የነበራቸው የሰርከስ ትግራይ ማለት ነው። እና ንብረት ቢመጣብን የሚያግዙ ሰዎች ቢኖሩ ብቻ ቲዴ ሊሰራው አትችልምና የእሱ አጋር የሆኑት ድርጅቶች ቢተባበሩ አብረን ብንሰራ ልጆቹም ያድጋሉ። እና አስቸጋሪ ጊዜ ነው ለትግራይ ህዝብ ደግሞ በአሁኑ ጊዜ ልጆች የሚውሉበት ቦታ ስለሌለ እንደዚህ አይነት ድጋፍ ቢደረግ ልጆቹ ጥሩ ደረጃ ይደርሳሉ ብዬ እገምታለሁ። አመሰግናለሁ። ስላየሁ ደግሞ በጣም ደስ ብሎኛል።
እንግዲህ እኔ the last 10 years ነው ማለት ነው ሰርከስ በነበርኩበት ሰዓት ኤቭሪዴይ ከሁዱጭ ኤቭሪዴይ የምመላለስበት ቦታ ነው የነበረው ይሄ ያው ቅድም እንደገለጽኩላችሁ አርት ምንማርበት ቦታ ነው አሁን ግን በዚህ ሁኔታ ስላየሁት በጣም አዝኛለሁ ከዚህ የተሻለ ይሆናል ብዬ ነበር ያሰብኩት ግን የኔም ብቻ አይ ሚን የሌሎች ብቻ ጥፋት አይደለም የኔም ጥፋት ነው እኔም ማየትና ማገዝ ነበረብኝ ብዬ አስባለሁ ሰርከስ ትግራይን ማገዝ የምትፈልጉ ሰዎች እንግዲህ በቲዲኤ አመካኝነትም በራሳችሁ መቃይዛችሁ የመጣችሁ መርዳት ትችላላችሁ ብትመጡ ደስ ይለኛል ብታዩት ብዙ አርቲስት የሚፈጠርበት ቦታ ነው ከዚህ በኋላም ተጠናክሮ በደንብ ብዙ አርቲስቶች የሚፈጠሩበት ቦታ እንዲሆን ፍላጎቴ ነው እስኪ ሰርከስ ለመስራት መሞከርም ፈልጋለሁ ፈርቻለሁ ምን አልሞክር እስኪ ከኔ ጋር ቆዩ ቅድም እንዳያችሁን ሰርከስ ለመስራት ሞካከር ነበር ግን ምንም ሊሳካልኝ አልቻለም በጣም ከበደኝ ድሮ ቀሎኝ መሰራው የነበረው ነገር አሁን ሳይው ራሱ በጣም እየተደነቅኩኝ ነው ማያቸውና ግን ያው ደስ ብሎኛል ስለሞከርኩኝ በጣም ደስ ብሎኛል እስኪ ቅድም እዚህ ጋር ሲከረከሩ ሁለት ሴቶች አይተን ነበር እስኪ አንዷን ለመጠየቅ ፈልጋለሁ እና እስኪ እንዴት ሰርከስ እንደጀመረች ላወራስ ነው ታዲያስ እንዴት ነሽ በጣም ደስ ይላል የሰራችሁት አርት በጣም ይገርም ነው ለሱ ለመስራት ትንሽ ድካም አለው አዎ አንዴ በጠሳል ምናምን ለሱ ለመስራት ብዙ ትሬኒንግ ያስፈልጋል አሁን ግን እንዳያችሁት አሪፍ የስራ ለውጥ ነው አዎ ስምሽ ማን ነው ስሜ ሄራን ይባላል ሄራን ስንት ጊዜ ሆነ ሰርከስ ከጀመርሽ ሰርከስ ከጀመርኩ ብዙ አመት ሆኖኛል ስንት እስከ 4 አመት አራት አመት ጎበዝ ምንድነው ሐሳብሽ ወደፊት ምን ለማድረግ ነው ሐሳብሽ ወደፊት በዚህ ስራ ተለውጬ ቤተሰቦቼን ማገዝ ፈልጋለሁ ኦኬ አሁን ኦፖርቹኒቲዎች አሉ ቶሎ ነው ውጭ ሀገር የምትሄዱት ቶሎ ነው ሾው እያሳያችሁ የምትመጡት ያኔ ደግሞ ጥሩ ብር ይከፈላል አይደል አሁን እንዳያችሁት ይሄ ስራ ወደ ሾው መግባት አይችልም እንዴት ካላችሁ ይሄ በቃ ምን ወጣ ቦታ ላይመች ይችላል ለማሰር ማለት ነው እንደዛ ስለሆነ ብዙ ጊዜ ወደ ሾው አይቀርም ወደ ታች ደግሞ ገና እስኪ ሰርተን እናሳያለን ብለን እናስባለን ኦኬ በጣም ስላገኘሁሽ ደስ ብሎኛል ስራችሁ በጣም ይደነቅ ነው በርቺ ቀጥሉበት አሁን ደግሞ ሌላ የሰርከስ ትግራይ አባል ይዤላችሁ መጥቻለሁ ሲሰራ አይታችሁታል ብዬ አስባለሁ መጀመሪያ ስሜን አሳውቀንና ስሜ ስሞን ሁሉ ፍረዳ ይባላል የመጣሁት ከመቀሌ ያለነው መቀሌ አዎ ሰርከስ ወጪ ነው ጀመርከው
ሰርከስ ኦልሞስት 6 ወር ከ8 በ6 ወር ግን በጣም ጎበዝ ነህ። አዎ ትሬኒንግ ቀን በቀን እሰራለሁ። አዎ ምንድነው ሐሳብህ? በሰርከስ ሰርተህ ምን ለመሆን የት ለመድረስ? የኔ ሐሳቤ ሰርቼ ውጭ ሀገር ሄጄ አገሬን ለማጥራት ነው። ኦኬ እና ሰርከስም ለማገዝ አይደለ? አሁን እዚህ መሳሪያ በቂ የለም፣ ብዙ ነገር ያስፈልጋል። አሁን አንተ ተቸጋግረህ ነው የምትሰራው፣ ሌሎቹ ተቸጋግረው እንዲሰሩ አትፈልግም? አዎ እሱ ብዙ ማቴሪያል ገለገለ ብዙ የለም። ተቸግረን ነው የምንሰራው። እና ማቴሪያል ችግር አለ ማቴሪያል። አንተም ለማገዝ ታስባለህ ከዚህ በኋላ? ከዚህ ሄጄ ውጭ ሀገር ማቴሪያል አመጣለሁ ብዬ ነው የማስበው። ታስበው? በጣም አመሰግናለሁ። እሺ እኔም አመሰግናለሁ። አሁን ደግሞ ያው አፄ ዮሐንስ ትምህርት ቤት ያለሁት ኤሌመንተሪ እዚህ ነው የተማርኩት እስከ 6ኛ ክፍል እና በጣም ብዙ ሜሞሪ ነው ያለኝ። ምንም የተቀየረ ነገር የለም ከዛ ጊዜ ጀምሮ ምንም አዲስ ነገር የለም። እስኪ ውስጡ ደግሞ ምን እንደሚመስል አብረን እናያለን። እንግዲህ የዛሬ ፕሮግራማችን እንዳያችሁት መቀሌ መጥቻለሁ። ያው መቀሌ በትንሽም ቢሆን አሳይቻችኋለሁ። ያደግኩበትን ቦታ ኤሌመንተሪ ተማርኩበትን ትምህርት ቤት እንዲሁም እኔ ተገነባሁበት ብዬ የማስበው ቦታ which is ሰርከስ ትግራይ ማለት ነው ወስጄ የተወሰነ ነገር ለማሳየት ሞክሬያለሁ። እንግዲህ የዛሬ ቆይታዬ እንደዚህ ይመስል ነበር። ፕሮግራማችንም ይሄን ይመስል ነበር ማለት ነው። አሁን መቀሌ የነበረኝ ቆይታ ጨርሼ ወደ አዲስ አበባ ልመለስ ነው። እናንተም ከኛ ጋር ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሚቀጥለው ፕሮግራም እስክንገናኝ ድረስ ቻው፣ ደህና ሁኑ።